ዓለም በትንፋሽ ተውጦ እየጠበቀች ያለችው የአስፈሪ ቀን ደርሷል። በመካከለኛው ምስራቅ የተቀሰቀሰው ጦርነት ሶስተኛ ሳምንት ሲይዝ ቀጠናው ወደማይመለስ እሳት ውስጥ ገብቷል። የኢራን ደህንነት ቁልፍ ሰው አሊ ላርጃኒ በእስራኤል የአየር ጥቃት ተገድሏል። ኢራን የሚያሽመደምድ ምላሽ ይሰጣል ስትል ምላለች። አሜሪካ በሆርሙዝ የባህር ወሽመጥ ላይ ጥቃት ሰንዝራለች። ዶናልድ ትራምፕ ደግሞ ዓለምን ያስገረመ መግለጫ ሰጥቷል። ዛሬ በዚህ ልዩ ዝግጅት ዓለም ወደ ሶስተኛው የዓለም ጦርነት እየገፋት ያለው የሰሞኑን ክስተት በዝርዝር እንመለከታለን። የሰው ልጅ ታሪክ በተደጋጋሚ በተከሰቱ ግጭቶችና ጦርነቶች ተሞልቷል። ነገር ግን አንዳንድ ጊዜ አንድ ነጠላ ክስተት፣ አንድ ድንገተኛ ጥቃት የመላውን ዓለም አቅጣጫ ሊቀየር ይችላል። ዛሬ እኛ ያንን ቅጽበት እየተመለከትን ነው። በመካከለኛው ምስራቅ የሚካሄደው ጦርነት ሶስተኛ ሳምንት ሲይዝ ቀጠናው ቀደም ሲል ታይቶ በማይታወቅ መልኩ ወደ ሙሉ ውድመት እያመራ ይገኛል። ይህ ጦርነት በአሜሪካ በእስራኤልና በኢራን መካከል የሚደረግ ቀጥተኛ ፍልሚያ ሆኗል። የሰሞኑ ክስተቶች ደግሞ ዓለም የዞረባት ያህል አስደንግጧል። የኢራን ቁልፍ ሰው የብሔራዊ ደህንነት ምክር ቤት ጸሐፊ አሊ ላርጃኒ በእስራኤል የአየር ጥቃት መገደላቸው የኢራን መንግስት መገናኛ ብዙሃን አረጋግጧል። ይህ ግድያ ለኢራን ቀላል ኪሳራ አይደለም፣ በአገሪቱ የስልጣን ተዋረድ ውስጥ ትልቅ ክፍተት ፈጥሯል። በአንጻሩ የእስራኤል ጦር በሊባኖስ የሂዝቦላ ኢላሞችን መደብደብ ቀጥሏል። በቤይሩት መሃል ከተማ ላይ በተፈጸመ ጥቃቶች የሰዎች ደም እየፈሰሰ ይገኛል። የበለጠ የሚያስፈራው ግን የተባበሩት መንግስታት እንዳረጋገጠው የኢራን የኒውክሌር ኃይል ማመንጫ ጣቢያ በሚሳኤል ተመቷል። ምንም እንኳን ጉዳት ባይደርስም ይህ ክስተት የኒውክሌር አደጋን ፍርሃት በዓለም ዙሪያ ዘርቷል። በተጨማሪ ፕሬዝዳንት ዶናልድ ትራምፕ ስለ ኔቶና አጋሮቻቸው የሰጡት አነጋጋሪ አስተያየት የዓለም ጂኦፖለቲካዊ ሚዛን ሊያናገው ይችላል እየተባለ ይገኛል። ዛሬ በዚህ ልዩ ጥልቀት ያለው ዝግጅት እነዚህን ሁሉ ክስተቶች እንተነትናለን። ከላርጃኒ ግድያ በስተጀርባ ያለው ምስጢር ምንድነው? የኢራን ያጸፋ እርምጃ ምን ሊሆን ይችላል? የአሜሪካ በሆርሙዝ የባህር ወሽመጥ ላይ የፈጸመችው ጥቃት ምን አንድምታ አለውና የትራምፕ መግለጫ የዓለም ደህንነት እንዴት ይነኳል? እስከ መጨረሻው አብራችሁን ሁኑ። አሊ ላርጃኒ ማን ናቸው? ይህ ጥያቄ የዛሬውን ሁኔታ ለመረዳት ወሳኝ ነው። ላርጃኒ ከኢራን ከፍተኛ ፖለቲከኛና የደህንነት ባለስልጣን አንዱ ነበሩ። የብሔራዊ ደህንነት ምክር ቤት ጸሐፊ በመሆን ለብዙ ዓመታት ያገለገሉ ሲሆን የሀገሪቱ የውጭ ጉዳይና የደህንነት ፖሊሲ በመቅረጽ ረገድ ወሳኝ ሚና ነበራቸው ይባላል። ከአያቱላ አልካሚኒ ጋር የነበራቸው ቅርበትና እምነት እጅግ ከፍተኛ ነበር። ላርጃኒ በኢራን የፖለቲካ መዋቅር ውስጥ እንደ ሚዛናዊና አስተዋይ ፖለቲከኛ ይቆጠሩ ነበር። ከጠንካራ አቋም አራማጆችና ከለውጥ ፈላጊዎች ጋር የመደራደር ችሎታ ነበራቸው። የእሳቸው መገደል የኢራን የደህንነት መዋቅር ከፍተኛ ስጋት ውስጥ መውደቁን ያሳያል። የእስራኤል አየር ኃይል የጥቃት እንዴት ፈጸመው? ዝርዝር መረጃ ባያወጣም የጥቃት ከፍተኛ የስለላ መረጃና ትክክለኝነት የሚጠይቅ እንደነበር ግልጽ ነው። የእስራኤል ላርጃኒ ያለበትን ቦታ ለማወቅ የውስጥ መረጃ አግኝቶ ሊሆን ይችላል ተብሎ ይገመታል። ይህ ግምት በኢራን የደህንነት መዋቅር ውስጥ የስለላ ክፍተት መኖሩን ያመለክታል። የኢራን መንግስት የላርጃኒ መገደል ካረጋገጠ በኋላ የአገሪቱ የጦር አዛዥ ከፍተኛ ቁጣቸውን ገልጿል። የላርጃኒ ግድያ በኢራንና በእስራኤል መካከል ያለው ቀጥተኛ ግጭት ወደ አዲስ ምዕራፍ አሻጋግሮታል። ይህ ግድያ የኢራን የደህንነት ስትራቴጂ ሊያናጋውና የሀገሪቱን መረጋጋት አደጋ ላይ ሊጥል ይችላል እየተባለ ይገኛል። የላርጃኒ ግድያ የኢራን ቁጣን ቀስቅሷል። የኢራን የጦር አዛዥ ግድያውን ለመበቀል ወሳኝ የሚያሽመደመድና ጸጸት ላይ የሚጥል ምላሽ እንደሚሰጡ ዝተዋል። ይህ ዛቻ በቃላት ብቻ አልተገደመም። ብዙም ሳይቆይ የኢራን አብዮታዊ ዘብ ወደ ማዕከላዊ እስራኤል ቴል አቪቭ የሚሳኤል ውርጅብኝ አወረደ። የሚሳኤል ጥቃት በእስራኤል ላይ ከፍተኛ ስጋት ፈጥሯል። የቴል አቪቭ ጎዳናዎች በሚሳኤል ፍንዳታ ሲናወጡ ሰዎች ወደ መጠለያ ተሽቀዳድመው ገብተዋል። በሚሳኤል ጥቃት በሰባዎቹ ዕድሜ ውስጥ የሚገኙ 2 ንጹሃን ዜጎች ሕይወትም አልፏል። ይህ ክስተት በእስራኤል ሕዝብ ከፍተኛ ድንጋጤም ፈጥሯል። ኢራን ይህን ጥቃት የፈጸመችው የላርጃኒ ሞት ለመበቀል እንደሆነ ገልጻለች። ይህ የሚሳኤል ጥቃት የኢራን ወታደራዊ አቅምና በእስራኤል ላይ ጥቃት የመሰንዘር ችሎታን ያሳያል ተብሏል። በተጨማሪም የሂዝቦላና የሌሎች የኢራን አጋሮች ሚሊሻዎች ተሳትፎ ጦርነቱን ይበልጥ ውስብስብ አድርጎታል። የኢራን አብዮታዊ ዘብ ይህን ጥቃት እንደ መጀመሪያ እርምጃ እንደሚቆጥረውና በቀጣይነትም ተጨማሪ ጥቃቶች እንደሚፈጽምም ዝቷል። ይህ ደግሞ የጦርነቱ መባባስና የቀጠናውን አለመረጋጋት ያሳያል። የኢራን የአጸፋ እርምጃ በእስራኤልና በአሜሪካ ላይ ከፍተኛ ስጋት ፈጥሯል። ይህ ጦርነት በኢራንና በእስራኤል መካከል ብቻ የተገደበ አይደለም። የሊባኖስ ሂዝቦላ የኢራን ዋነኛ አጋር በመሆን
በጦርነቱ ቀጥተኛ ተሳትፎ ሆኗል። የሂዝቦላ ተሳትፎ ጦርነትን ይበልጥ ውስብስብና አደገኛ እንዳደረገው ይናገራሉ ተንታኞች። የእስራኤል ጦር በሊባኖስ የሂዝቦላ ኢላማዎችን መደብደብም ቀጥሏል። የሊባኖስ የጤና ሚኒስትር እንደገለጹት በማዕከላዊ ቤይሩት በተፈጸመው የእስራኤል 2 ጥቃቶች ቢያንስ 6 ሰዎች መገደላቸውና ሌሎች 24 ሰዎች መቁሰላቸውንም ገልጿል። የጥቃት በሊባኖስ ሕዝብ ላይ ከፍተኛ ሰቆቃ ፈጥሮም ውሏል። የሂዝቦላ ተሳትፎ በእስራኤል የኢራን የኒውክሌር ጣቢያ መመታት የጦርነቱን አደገኝነት ያሳያል። ይህ ክስተት ዓለም አቀፍ ማህበረሰብ በኢራን የኒውክሌር መርሃ ግብር ላይ የነበረውን ስጋት ሲበልጥ እንደሚጨምር አድርገው የኒውክሌር ስጋት የጦርነት አቅጣጫ ሊቀየር ይችላል እየተባለ ይገኛል። ኢራን የኒውክሌር መርሃ ግብር በሰላማዊ መንገድ እንደምትጠቀም ገልጻለች። ነገር ግን በእስራኤልና በአሜሪካ ላይ ያለው ጥርጣሬ የጦርነቱን መባባስ እያሳየ ይገኛል። የኒውክሌሩ ስጋት የዓለምን ደህንነት አደጋ ላይ ጥሏል። አሜሪካ በጦርነቱ ቀጥተኛ ተሳትፎ መሆኗን ትታ ዋነኛ ተፋላሚ ሆና ቀጥላለች። የአሜሪካ ጦር በሆርሙዝ የባህር ወሽመጥ አቅራቢያ የሚገኘውን የኢራን ሚሳኤል ጣቢያዎች ደምስሷል። ይህ ስትራቴጂካዊ ቦታ ለዓለም የነዳጅ መስመር ወሳኝ ነው። የአሜሪካ ጥቃት በኢራን ወታደራዊ አቅም ላይ ከፍተኛ ጉዳትም አድርሷል። ይህ ጥቃት በአሜሪካ የባህር ኃይል የበላይነትና በእስራኤል ላይ የምታደርገው ድጋፍን ያሳያል። በተጨማሪ ጥቃት የሆርሙዝ ወሽመጥ ደህንነት አደጋ ላይም ጥሏል። የሆርሙዝ ወሽመጥ ለዓለም የነዳጅ መስመር ወሳኝ ነው። በዚህ አካባቢ የሚከሰቱ ግጭቶች የዓለምን የነዳጅ ዋጋ ሊያናጋው ይችላል። አሁንም እያናጋው ይገኛል። ይህ ደግሞ የዓለም ኢኮኖሚ አደጋ ላይ እየጣለው ይገኛል። የአሜሪካ ጦር የኢራንን ሚሳኤል ጣቢያዎች የመታው የሆርሙዝ ወሽመጥ ደህንነት ለመጠበቅ እንደሆነ ገልጿል። ይህ ጥቃት በኢራንና በአሜሪካ መካከል ያለውን ቀጥተኛ ግጭት ይበልጥ እያባባሰው መጥቷል። የአሜሪካ ጣልቃ ገብነት ጦርነቱን ይበልጥ ውስብስብ አድርጎታል። ፕሬዝዳንት ዶናልድ ትራምፕም ስለ ኔቶና አጋሮቻቸው የሰጡት አነጋጋሪ አስተያየት የዓለምን ጂኦፖለቲካዊ ሚዛን ሊያናጋ ይችላል እየተባለ ይገኛል። ትራምፕ አሜሪካ በኢራን ጦርነት ላይ ከእንግዲህ ወዲያ እርዳታ አትሻም ወይም አትፈልግም በማለት ተናግሯል። ይህ መግለጫ የአሜሪካ የውጭ ጉዳይ ፖሊሲ አቅጣጫ የቀየረ ይመስላል። ትራምፕ የአሜሪካ መጀመሪያ አሜሪካ ዘ ፈርስት ፖሊሲ በማጠናከር ዓለም አቀፍ ትብብር አደጋ ላይ ጥሏል። ይህ መግለጫ በኔቶ አባላት ላይ በአሜሪካ አጋሮች መካከል ጥርጣሬ እየፈጠረ ይገኛል። የትራምፕ መግለጫ የዓለም ደህንነት አደጋ ላይ ሊጥል ይችላል። አሜሪካ ከዓለም አቀፍ ትብብር መገለል የሌሎች ሀገራት ደህንነት አደጋ ላይ እንዲወድቅ ሊያደርገው ይችላል። ይህ ደግሞ የዓለምን አለመረጋጋት እያሳየ ይገኛል። የትራምፕ መግለጫ በአሜሪካ ሕዝብ ዘንድ ከፍተኛ ድጋፍ አግኝቷል። የአሜሪካ መጀመሪያ አሜሪካ ፖሊሲ የአሜሪካ ኢኮኖሚና ደህንነት ለማጠናከር ያለመ ነው። ነገር ግን ይህ ፖሊሲ የዓለምን ደህንነት አደጋ ላይ ሊጥል ይችላል ተብሎ ይገመታል። ክቡራትና ክቡራን በመካከለኛው ምስራቅ የሚካሄደው ጦርነት 3ኛ ሳምንት ሲይዝ ቀጠናው ቀደም ሲል ታይቶ በማይታወቁ መልኩ ወደ ሙሉ ውድመት እያመራ ነው። የላርጃኒ ግድያ፣ የኢራን የአጸፋ እርምጃ፣ የኒውክሌር ስጋትና የአሜሪካ ጣልቃ ገብነት የትራምፕ መግለጫ የዓለምን ደህንነት አደጋ ላይ ጥሏል። ይህ ጦርነት በሰው ልጅ ህልውና ላይ ከፍተኛ አደጋ ደቅኗል። ዓለም አቀፍ ማህበረሰብ ይህን ጦርነት ለማስቆምና ሰላም ለማስፈን መስራት አለበት። ጦርነቱ በሰላም ሊቆም ይችላል ወይስ ወደ ዓለም አቀፍ ጦርነት እያመራ ነው? አስተያየታችሁን በኮሜንት መስጫው ላይ አስፍሩልኝ። ለተጨማሪ ሰበር መረጃዎች፣ ጥልቀት ያላቸው ዝግጅቶች ቻናላችንን ሰብስክራይብ ማድረጋችሁን አትርሱ። ሰላም ለዓለማችን።